ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳን። የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮበልዳና ሊባን ግን አልፋታ። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው ቪዲዮ የኮሜዲያን ያሲኖ እየሞከርኩኝ ነው የሚለው ቪዲዮ መነጋገሪያ ሆኗል። ስለዚህ ቪዲዮ ዝርዝር ጉዳዮችን እናነሳለን። በዚህ ቪዲዮም ብዙ ሰዎች እየተወዛገቡ ይገኛሉ። ያው ውዝግብ ምንድን ነው? በሰዎች ላይ የፈጠረው ጉዳይስ ምንድን ነው? ያመጣው ተጽዕኖስ ምንድን ነው የሚለውን እናነሳለን። ሌላኛው ዮኒ ማኛ እና ፓስተር ትዝታው ጦርነት ውስጥ ገብተዋል። ያ ጦርነት ምንድን ነው? ያ ውዝግብ ምንድን ነው የሚሉትንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ጀምሩ። ወደ መረጃዎቹ። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም ችግራችን ምን እንደሆነም አይገባኝም። ኤኒዌይ ሰዎች ምን እያሉ ነው? አንድ ተከራይ ለአንድ አከራይ እንደዛ ብሎ መመለስ የለበትም። እየሞከርኩኝ ነው ብለህ እንዴት ትመልሳለህ? አከራይስ ቢሆን ለልጆቹ ትምህርት ቤት የሚከፍለው ከየት አግኝቶ ነው? ከየት ወስዶ ነው ገንዘቡን? እና እሱ ራሱ እኮ እየሞከረ ነው፣ እንዴት እንደዛ ብሎ ይመልሳል? የሚል አስተያየት እየሰጡ ረጃጅም ጽሁፎችን ፖስት እያደረጉ አይቼ በጣም የገረመኝ። እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ነገር ስለ አከራዩ መጥፎነት የተነሳ ነገር የለም። ቶታሊ ያ ቪዲዮ የሚያሳየው አንድ በጣም የተቸገረ ተከራይ እየለፋ ያለ ተከራይ ምን ሊያስብ ይችላል፣ ምን ብሎ ሊመልስ ይችላል የሚለውን የሱን ሳይድ ኦፍ ዘ ስቶሪ ብቻ ነው የሚናገረውና ስለ አከራዩ መጥፎነት እዛ ቪዲዮ ላይ ምን አይታችሁ ነው? እኔ አልገባኝም። ሁለተኛ ደግሞ ማየት የምትችሉ ከሆነ ከዛ ቪዲዮ በላይ ቫይራል የወጣ ቪዲዮ አለ። ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳን። የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮበልዳና ሊባን ግን አልፋታ። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ባለጌዎች ናችሁ። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ። እት በዘይት አረን ሲሸጡ የምትውሉት ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ማትሸጡት ነገር አለ እንዴ? ምድረ ሌባ። ይሄ የጸለየል ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድንም።
እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያ ነው። ኢየሱስን የምትወደው ከሆነ በስሙ ጹም እስቲ፣ ጹም እስቲ በስሙ አይዞ ጹም በስሙ ስገድ እስቲ። መስገድን ታውቀዋለህ? መዝለልን ታውቀዋለህ? መስገድን አታውቁትም። ስላየው እኔ ሰግዶ ሲያመልከው አላየው። ሲዘሉ አይቻለሁ፣ ሰግደው ሲያመልኩ አላየው። መዝለል ይቻላል። ወንጌል ኢየሱስ ክብር አለ፣ እንተዋወቃለን። መስገዱን አያውቁም። እንግዲህ እንደሰማችሁት ኮሜዲያን ያሲኖ እየሞከርኩኝ ነው ያለው በህዝቡ ዘንድ ብዙ አንድምታ ፈጥረዋል፣ ብዙ ስሜትን ፈጥረዋል፣ የሰውን ልብ ገዝተዋል። ሰው ሁሉ በየስራው እየሞከርኩኝ ነው፣ ኑሮዬን ለማሸነፍ እየሞከርኩኝ ነው፣ ከሰው ጋር በሰላም ለመኖር እየሞከርኩኝ ነው፣ ስህተቶቼን ለማረም ራሴን ለማስተካከል ችግሮቼን ለመቅረፍ እየሞከርኩኝ ነው እያለ ይገኛል። ስለዚህ ትልቅ መሪ ቃል ነው ማለት ነው። ትልልቅ ድርጅቶችም ይህንን መሪ ቃል እየተጠቀሙ ይገኛሉ። በጣም ደስ የሚል አንድነትን የሚፈጥር ቪዲዮ ነው ማለት ይቻላል። ሌላኛው ዮኒ ማኛ እንግዲህ ከፕሮቴስታንት ከጴንጤ ወጥቶ ፕሮቴስታንቶችን ፓስተሮችን በመሳደብ ላይ ይገኛል። ከነሱ ጋር ጦርነት እያደረገ ይገኛል። በተለይ ፓስተር ትዝታው ጋር ፍጥጫ ውስጥ ነበሩ። እናም በሚገርም ሁኔታ ፓስተር ትዝታው ዮኒ ማኛ ጴንጤ አልሆነም፣ ፕሮቴስታንት አልሆነም፣ አልዳነም እያለ ብዙ ንግግሮችን ሲያደርግ ነበር። እሱም ሌቦች ናቸው ሲል ነበር። ያም ይሁን ያ ሁለቱ ጦርነት ውስጥ ነበሩ፣ ጦርነት ውስጥ ናቸው፣ ሌቦች ናቸው፣ ዘራፊ ናቸው እያለ እየተናገረ ይገኛል ዮኒ ማኛ ማለት ነው። እንግዲህ እናንተስ ምን ትላላችሁ? የእናንተን ሀሳብ በኮሜንት አሳውቁ። ቪዲዮዎቹ እነዚህ ነበሩ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ይቆየን።